ጋይስ ሲኤምሲ ሌላ ታሪክ ውስጥ ገብቷል። የሚታየው ቪው ሌላ ማለት ነውና በቃ ሌላ ኢትዮጵያ ክፍል ሆናለች ማለት ይቻላል። በጣም ብዙ ሰዎች ወክ ለማድረግ ወደዚህ ይመጣሉ። እንዲሁም ደግሞ የማታው ልነግራችሁ አልችልም። በቃ ይሄ የጠዋት ቪው ነው የቀረጽኩት። የማታ ቀርጽላችኋለሁ እና በጣም ነው ቪው የሚያምረው በጣም ማለት ነው። ፀሐይ ሪል ስቴት እና አፍሪካ ኮንቬንሽን እንዲሁም ደግሞ ሰሚት ፍየል ቤት አንድ ላይ ስለሚገናኝ የተፈጠረው ቪው እንዲሁም ደግሞ ይሄ ስፔሱ ኮሊደር ልማቱ ሌላ ነገር አድርጎታል ማለት ነውና በጠዋት ሌላ ነው እንደገና በማታው ቪዋቸው በቃ አይታችሁ ይሄ ያለ አይደለ በጣም የምትደነቁበት አፕሪሺየት የምታደርጉት አይነት ሌቭል ውስጥ ገብቷል ማለት ነው። ሲኤምሲ ያው ይታወቃል ቆንጆ ሰፈር ነው፣ የመኖሪያ ሰፈር ነው፣ ብዙዎች ኢንጆይ የሚያደርጉት ሰፈር ነው፣ ብዙዎች ለኑሮ የሚመርጡት ሰፈር ነው። አሁን ግን በቃ ሌላ ማለት በጣም ውድ ነገሮች የምታገኙት ያው ሲኤምሲ ላይ ነው። ያ ማለት ምንድነው በጣም በቃ ብዙ ሰዎች አሉበት ልላችሁ ይፈልጋለሁ። አፍሪካ ኮንቬንሽን እና ፀሐይ ሪል ስቴት ደግሞ ውበቱን በጣም ጨምረውታል። ስፔሻሊ የተባበሩት አደባባይ ጋር ያለው ቪው ልነግራችሁ አልችልም። ማለት ብዙ ሰዎች መታ ፎቶ የሚነሱበት አይነት ስታተስ ተፈጥሯል ማለት ነው። እንግዲህ ይሄ ማሳያችሁ ደግሞ ፀሐይ ሪል ስቴት ነው። ፀሐይ ሪል ስቴት በቃ እኔ እንጃ ኮንስትራክሽኑን የሰሩት እጃቸው ይባረክ የሚያስብል አይነት ዲዛይን ነው የሰሩት። ምክንያቱም እንደምታዩት በቃ ቆንጆ ነው። እኔ እውነት ለመናገር የኢትዮጵያ ዴቨሎፐሮች ራሱ ከሎኬሽን አመራረጥ ፕላስ ደግሞ ህንጻ ግንባታው ራሱ ከተማን የመቀየር ወይንም ደግሞ እንደዚህ ጥሩ አድርጎ የመስራት ላይ ብናተኩር ጥሩ ነው እላለሁኝ። እንደምትመለከቱት ከዌስት ነው የተነሳሁት። ከዌስት እስከ ኢስት ድረስ ያለው ቪዋቸው በጣም የሚገርም ነው። ይሄ ዌስት ነው የምንለው። ይሄ ዌስት ሚድል ኦልሞስት እየመጣውኝ ነው። ሶ ሚድሉ ላይ ራሱ ያለው የህንጻው ዲዛይን በጣም ነው የሚያምረው። በቃ ይሄ ያለ አይደለ ብዙ ሀገራቶች ላይ የምናየውን እዚህ ኢትዮጵያ ውስጥ ደግሞ ቆንጆ አድርገው ተሰርቷል ማለት ነው። እያንዳንዱን ስራቸውን ስታዩ በጣም ልቅም አድርገው ነው የተሰራው። በጣም ጽድት ያለ ነው። የሾፒንግ ሴንተራቸው ነው ፖሊሎተስ ሴንተር ይባላል። እንግዲህ ዌስት እና ሚድል ላይ የሚባሉ ዊንጎች አሉ። እነዚህ ሾፒንግ ሴንተሮች ደግሞ ሚድል ላይ ሲሆኑ እስከ 6 ይሄዳሉ። ጎንና ጎን ሲሆኑ ደግሞ እስከ 3 ድረስ ይሄዳሉ ማለት ነው። ሶስተኛ ላይ ሙሉ ለሙሉ 1300 ካሬ ላይ ያረፉ ሬስቶራንቶች አሏቸው። ኢስት እና ዌስት ማለት ነው። እንደገና ደግሞ ይሄ ሚድሉ ትልቁ ፓርት የምታዩት ደግሞ 6ኛ ላይ ትልቅ ሬስቶራንት አለ ማለት ነው። ሶ በጣም ሂውጅ የሆነ ሞል ነው። እስካሁን አልተከፈተም። ሲከፈት ግን በቃ ብዙዎች የሚወዱት በጣም ብዙዎች አክሰስ የሚያደርጉት እንደሆነ ያስታውቃል። በፍሎር 128 ሾፖች አሉ። 125 ሾፖቹም ፍሮንትና ኮርነር ሳይድ ነው ያዙት። ይሄ ድብልቅልቅ ያለ የሱቅ አይነት እንትን የለውም። በቃ ምን ልንገራችሁ መታችሁ ስታዩ የምትገረሙበት አይነት የጥበብ ነው የምለው። በቃ ጥበብ ምን ልላችሁ ፈልጌ ነው እዚህ ቦታ ላይ እንግዲህ ኢንቨስት ያደረጉ ብዙ ሰዎች አሉ። በጣም እኔ እንጃ እንደሚደሰቱበት በኢንቨስትመንታቸው አምናለሁ። ምክንያቱም ማንም ቢሆን እዚህ ቦታ ላይ ኢንቨስት ማድረግ በጣም ነው የሚፈልገው። ትንሽ ሱቆችና እንዲሁም ደግሞ የመኖሪያ ቤቶች ቀርተዋል። እዚህ ቦታ ላይ ኢንቨስት ማድረግ ለሚፈልጉ ደንበኞች ሁሉ ኦፕን ናቸው፣ ፍሌክሲብል ናቸው። ኮንታክት ማድረግ ትችላላችሁ ከታች ባለው ስልክ በማስቀምጥላችሁ። ፀሐይ ሪል ስቴት ላይ ኢንቨስት ያላደረጋችሁ ነገር ግን አሁን ባለው ሱቆች ላይ ኢንቨስት ማድረግ የምትፈልጉ ሰዎች አይናችሁን ሳታሹ ነገ ዛሬ ሳትሉ ኢንቨስት አድርጉ ነው የሚለው። ነገ ታመሰግኑኛላችሁ ዛሬ ኢንቨስት ያደረጋችሁ። በጣም ቆንጆ ሳይት ነው። በጣም ቶታሊ አካባቢው አሁን እየተለወጠ ነው። ከዚህ በኋላ ደግሞ በደንብ እየተለወጠ ሲሄድ ሌላ ታሪክ ውስጥ ነው የምትገቡት ማለት ነው። እዚሁ ላይ ከላይ ላይ አፓርትመንቶች አሉ። ባለ 3 እና ባለ 4 መኝታ አፓርትመንቶች 218 ካሬ ባለ 4ቶች እና 3 አይነት ካሬ አማራጭ ያላቸው ደግሞ ባለ 3 መኝታዎች አሉ። ሰው እንደምትመለከቱት ነው። ከላይ ወጥቼ ቪው ሌላ ጊዜ ቀርጽላችኋለሁ። ምንም አይነት ኮንስትራክሽን ላይ ያለ ነገር አታዩም። ጽድት ያለ ነው። ያለቀ ላስ አይገነቡ አልሸጡም፣ ገንብተው ነው እየሸጡ ያሉት። ይሄንን የሚያሳየው ምን ያክል ሪል ስቴቱ ላይ ሰሩ ነው የሚያሳየው ማለት ነው። ስለዚህ ተገንብተው ያለቀን ቤት ኢንቨስት ማድረግ ማለት ትልቅ ነገር ነው። ምክንያቱም የራሳችሁ ቤት ላይ ነው የምትከፍሉት፣ የራሳችሁ የንግድ ሱቆች ላይ ነው የምትከፍሉት። ስለዚህ ይሄ ድል አሁንም እንዳያመልጣችሁ ነው ምለው። በጣም የሚያምር ቪው፣ በጣም ጥሩ ፕሮዳክት ፕላስ ደግሞ ሱቆቹ አንድ ሱቅ ገዝታችሁ ራሱ 2 አይነት ፐርፐዝ ማድረግ የምትችሉባቸው ዲዛይን ተደርጎ ነው የተሰራው። እንዳያመልጣችሁ ነው ምለው። ይሄንን ቪው በማታ ቀርጽላችኋለሁ፣ እንዲሁም ደግሞ ከላይ ሆኜ ቀርጽላችኋለሁ። ጄን ፎሎ ሰብስክራይብ ማድረግ እንዳትረሱ።